ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ኤልሳቤት ከበደ እባላለሁ። ተወልጄ ያደግኩት ሐረር ከተማ ነው። ከአለማያ ዩኒቨርሲቲ የመጀመሪያ ዲግሪ አለኝ። ከዛ በኋላ በኢትዮጵያ ሕግ ባለሙያ ሴቶች ማህበር በአዋሳ ቅርንጫፍና በድሬዳዋ ቅርንጫፍ የጽህፈት ቤቱ አስተባባሪና የሕግ አማካሪ ሆኜ ሰርቻለሁ። በስተመጨረሻም እዛው የኢትዮጵያ ሕግ ባለሙያ ሴቶች ማህበር የደረጃ እድገት አግኝቼ በከፍተኛ የህግ ባለሙያነት ሰርቻለሁ ማለት ነው። እንግዲህ ስለኔ ይሄን ያህል ካስተዋወቅኳችሁ ስለ ፕሮግራሜ የተወሰነ ነገር ልበል። ይህ ከዱክ ሚዲያ ጋር በመተባበር የሚቀርበው ሳምንታዊ ፕሮግራም ሲሆን ዛሬ የመጀመሪያው ቀን ነው። ይህም ፕሮግራም ማዘጋጀት ያስፈለገበት ዋነኛ ምክንያት እንደሚታወቀው በምስራቅ ኢትዮጵያ ያሉ ብሔር ብሔረሰቦች ተረስተዋል። በልማትም ይሁን በብዙ ነገር የተረሱ ከተሞች ናቸው። አሁን በዚህ በለውጡ በ8 ዓመት ውስጥ እንደምታውቁት ብዙ ጉዳት ደርሷል፣ ግን የሚዲያ ሽፋን አላገኝም። ስለዚህ እንግዲህ የምታውቁኝ ሰዎች ላለፉት 8 ዓመታት በቲክቶክ በፌስቡክ እንዲሁም በዩቱብ ለነዚህ በምስራቅ ኢትዮጵያ ለሚገኙ ብሔር ብሔረሰቦች ድምፅ ስሆን ነው የምታውቁኝ። በተጨማሪ ከዚህ ቀደም የለውጡ ሰሞን ጠቅላይ ሚኒስቴሩ ጠበቆችን ጠይቀው ነበረ፣ ማለት አብረን እንስራ ጥያቄ አቅርበው ነበር። ልክ መምህራንንም የሕክምና ባለሙያዎችንም ሰብስበው እንደነበር ማለት ነው። እንግዲህ የዛን ጊዜ ጥያቄ ጠይቄ ነበር። እንግዲህ ብዙዎቻችሁ በሱ ጥያቄ የምታስታውሱኝ ይመስለኛል። ያው ለእስር ለብዙ ነገር እያበቃኝ ስለሆነ ማለት ነው። እና ይህንን ቪዲዮ ላሳያችሁና ልመለስ። የሚወጡ ተማሪዎች ተመልሰው ወደ መጡበት ክልላቸው ነው የሚመለሱት። ሲመለሱ ደግሞ እዛ ክልል ላይ ያው ለምሳሌ ሐረሪ ሪጅንን ብናነሳ እዛ ክልል ላይ ክልሉን የሚያስተዳድረው ከነዋሪው አናሳ በቁጥር አናሳ የሆነውና ከነዋሪው ደግሞ በቁጥር ከፍተኛ የሆነው የኦሮሞና የሐረሪ ህዝቦች ናቸው። እዛ ክልል ላይ አንድ ከሎ ስኩል የወጣ ተማሪ ስራ ማግኘት ከባድ ነው። ለምን ቢባል ቅድሚያ ለክልሉ ተወላጅ የሚባል ነገር አለ። የክልሉ ተወላጅ ፍትህ ሚኒስቴር ባዘጋጀው የ6 ወር ስልጠና ዳኛ ሆኖ ይቀመጣል። ከሎ ስኩል ግን ተመርቆ የመጣው ልጅ ስራ አጥ ነው። ወይም ደግሞ መንግስት መስሪያ ቤት ውስጥ የሆነ ቦታ ላይ ማስተዳደር ስራ ወይ የሰው ሀብት ወይ ሌላ ነገር ነው የሚሆነው። ስለዚህ ከሎ ስኩል የሚወጡት ተማሪዎች ተመራቂዎች ለምሳሌ ፊርም ቢቋቋም እንደ ፒአይ ያል ፕራይቬት ኢንቨስቲጌተር ቢፈቀድ እነዚህ ልጆች የሚወጡትን ሙያተኛ ማዳበር ይቻላል። ምክንያቱም ባለፉት 27 ዓመት የህግ ባለሙያ እኔ ኢትዮጵያ ውስጥ የሚፈለግ እስከማይመስለኝ ድረስ ነው። ኢቭን ከደሞዝ ስኬል ጨምሮ እኔ ስወጣ በ1200 ብር ነው የተቀጠርኩት የመንግስት ስራ ላይ 5 ዓመት ተምሬ። ይሄ ለወደፊትስ ምን ታስቧል? ሌላው ደግሞ ማነሳው ያው ከህግ የበላይነት ከማስከበር አንፃር አንደኛው ያው የሰው ልጆችን ሰብአዊና ዲሞክራሲያዊ መብት ማክበር ነው ማስከበር ነው። መጪ 2012 የምንጠብቀው ምርጫ እዛ ምርጫ ላይ በኢትዮጵያ ነው መላው ኢትዮጵያ የሚሳተፍበት ምርጫው ላይ ግን ምርጫው ላይ የማይሳተፉ አሉ። ይሄን ስም እርሶም ጊዜ ሲያገኙ የሐረሪ ክልል ህገ መንግስቱን ቢመለከቱት ደስ ይለኛል። ምክንያቱም ህገ መንግስቱ እዛ ከከተማው ነዋሪ 40% ለሚሆኑ ተወካይ የላቸው። ለምሳሌ 2 ምክር ቤቶች አሉ ሐረሪ ክልል ላይ የሐረሪ ጉባኤና የከተማ አስተዳደር የሚባሉ 2 ምክር ቤቶች አሉ። የመጀመሪያው የሐረሪ ጉባኤ ላይ የሚገቡት የሐረሪ ብሔረሰቦች ናቸው። ካሉት ከተማው 19 ቀበሌ ያለው ካለው 19 ቀበሌ ውስጥ 14ቱ ወንበር ለሐረሪ ብሔረሰብ የተያዘ። ሌሎቹስ እዛም ያለው ከተማ ውስጥ የሚኖሩ አማራውስ፣ ጉራጌውስ፣ ሶማሌውስ ሌሎቹስ ይሄንን
ይሄንን አይነት ስትራክቸር የመንግስት አወቃቀር ይዘን ምርጫ 2002 ማሰብ እኔ በኩሌ ይሄ ራሱ ሌላ መብት ተሰጥቷል። ድሬዳዋም ላይ ተመሳሳይ ነገር ነው ያለው 40-40-20 ሐረር ላይ 50-50-0 ይባላል። 0 ውስጥ የሚገቡት በብዛት ከክልላቸው ውጪ ተብሎ ሰፋሪ ናችሁ መጤ ናችሁ የተባሉ የሚኖሩ ሰዎች ናቸው። ከኦሮሞና ከሐረሪ ወይም ደግሞ ከሐረሪ ብሔረሰብ ውጪ ያሉ እነዚህ ሰዎች አሁን ሐረሪ ላይ አይመርጡም ማለት ተወካይ የላቸው። ሐረሪ ጉባኤው የሚያስከብረው ስለራሱ በቁጥር ከከተማው ነዋሪ በ2007 በነበረው ቆጠራ 8.1% የሚይዘው ነው ሐረሪ ማለት። ኦሮሞ ደግሞ የኦሮሞ ህብረተሰብ ከ56% በላይ ነው። ግን መሀል ላይ ያሉት በአናሳውና በከፍተኛ ቁጥር ባለው ሰው ተጨፍልቀዋል። እነዚህን ሰዎች ሳናካትት የህግ የበላይነት ወይም ደግሞ የሀገር እድገት ሌላም ነገር የማይታሰብ በተለይ የሐረሪ ክልልና የቤኒሻንጉል ጉሙዝ ህገ መንግስትን እኔ ትኩረት ሰጥተው ይመልከቷቸው። በተለይ ሐረር አፓርታይድ ደቡብ አፍሪካ ተወልዶ ሞቶ ሐረር ላይ ተወልዷል። በእርግጠኝነት ነው ይሄን የምነግሮት። ሰው ተወልዶ ባደገበት ሀገር ባይተዋር የሆነበት የበይ ተመልካች የሆነበት ነው። ምርጫ ካርድ ወስዶ የማይወክለውን ህዝብ የሚመርጠው የሐረሪ ጉባኤ ውስጥ የሐረሪ ብሔረሰብ ሊገባ አማራው፣ ኦሮሞው፣ ሌላውን ብሔረሰብ ተሰልፎ ይመርጣል። ምን አይነት ዲሞክራሲ ነው ይሄ? ስለዚህ ወደፊት ይሄ ሊታሰብበት ብዬ አስተያየት ለመስጠት ነው። እንግዲህ ቪዲዮን እንዳያችሁት ስጠይቅ የነበረው የሐረሪ ክልል ህገ መንግስትና የድሬዳዋ አስተዳደር ቻርተሩ እንዲሻሻል ነው። ምክንያቱም ምርጫ ተብሎ እንግዲህ የተሰራው መዋቅር ብዙሃኑን አግላይ ነው እና ብዙ የሰብአዊ መብት ጥሰቶች ላለፉት 27 ዓመት ተፈጽመዋል እና አብዛኛው ሰው የሚሰማው በሐረሪ ክልላዊ መንግስት በሚሊዮን ብር እየተከፈለ የሚሰራ ፕሮፓጋንዳ ነው። ሐረር የመቻቻል የፍቅር ከተማ የሚባለው ነገር ፕሮፓጋንዳ ነው። ለምን ብትሉ ማጆሪቲው ህግ አያውቀው፣ መንግስት አያውቀው። እንግዲህ በዓለም አቀፍ ህግ መሰረት አንድ ሀገር የሚኖሩ ዜጎቿ በህግ የመታወቅ መብት አላቸው። ሚዲያ ያስፈለገበት ምክንያት እንደነገርኳችሁ በአጠቃላይ የምስራቅ ሐረርጌ ወይም የምስራቅ ኢትዮጵያ ህዝብ ድምፅ አልባ ነው። ተወካይ የለው፣ ህግ አያውቀው፣ መንግስት አያውቀው። ምንም ነገር ቢደረግ ምን እንደሆነ እንኳን አይታወቅም። ስለዚህ ግዴታ ድምፃችንን የሚያሰማ ሚዲያ ያስፈልገናል እና ቲክቶክ ላይ ነበረ በጣም ብዙ ጥረት እያደረግኩኝ ብቻዬን ስታገል የነበረው። ዘመዴ ጥቆማ ደርሶት ይሁን እሱ አይቶኝ ይሁን አላውቅም። እንግዲህ ቲክቶክ ላይ ጥሪ ባቀረበልኝ መሰረት ጥሪውን ተቀብያለሁ። እኔ በጣም ገርሞኛል ታይሚንጉ ማለት ነው እና በጣም ሚዲያ የሚያስፈልግበት ጊዜ ነበር። እንደምታውቁት ሚዲያዎች ሁሉ ትኩረታቸው በአጠቃላይ በሰሜን ኢትዮጵያና በአዲስ አበባ ጉዳይ ብቻ ነው በብዛት ማለት ነው። በጣም አሳቃቂ ግፍ ሲፈጸም አጠቃላይ ምስራቅ ኢትዮጵያ ላይ የትኛው ሚዲያ ከቨር ሲያደርገው አላይም። ህዝብ በጅምላ እየተፈናቀለ መሬት የሚቸበቸብበት ነዋሪው በአንድ ጀንበር ቤት ሀገር አልባ የሚሆንበት ስርዓት የተዘረጋበትን ይህንን ትልቅ ሊያውም ፌዴራሊዝም ለሚባለው ስርዓት ፌል እንዳደረገ ትልቁ ማሳያ የሐረሪ ክልል ነው እና ይህንን ግዴታ ማሳወቅ ስላለብን ለህዝብ። ምክንያቱም ሐረር የመቻቻል የፍቅር ከተማ በሚል ፕሮፓጋንዳ ተሸፍኖ በጣም ብዙ ግፍ እየተፈጸመ ይገኛል በህዝብ ላይ እና ይህንን ወደ ኢትዮጵያ ህዝብ መሬት ላለው ህዝብ ማድረስ የምፈልገው ቅድም ያልኩት ላይ ለመጨመር አክቲቪስቶች በአጠቃላይ ሌላው አክቲቪስት አለ።
አንድ የምታዩት እኔን ነው፣ ከኔ ውጪ ያለ አይመስለኝም። እንግዲህ ሰፊ ነው ምስራቅ ኢትዮጵያ ማለት በጣም ብዙ ሰፊ ነው። ከአዋሽ በታች ማለት እንግዲህ ስለ ህዝቡ አኗኗር፣ ስለ ህዝቡ የፖለቲካ ኢኮኖሚያዊና ማህበራዊ እንቅስቃሴ የሚያወራ ስለሚደርስበት በደል፣ ስለሚጨቁነው ህግ፣ መመሪያ፣ መዋቅሮች እነሱን ሁሉ ማንም ሰው ሲያወራ እንግዲህ እኔ ሰምቼ አላውቅም። እኔ ራሴ የመጀመሪያው ነው። ስለዚህ ግዴታ ሚዲያ የሚያስፈልገን ለዚህ ነው እና ዘመዴም እንደነገርኳችሁ ጊዜውን ጠብቆ ያው አይቀርም ብዙ ሚዲያዎች ላይ ጥያቄ አቅርብ ያለው ግን ያው በጊዜው ነው ሁሉ የሚሆነውና አሁን እንግዲህ ሐሳባችን ምኞታችን እውን ሆኗል። ከዚህ በኋላ ሚዲያ አግኝተናል ማለት ነው። ፌስቡክን ቲክቶክን በመጠቀም እጅግ በጣም ሰፋ ያለ እንቅስቃሴ አደርጋለሁ። ላይቭ እየገባው ዩቲዩብም ቲክቶክም ላይ አንዳንድ ጊዜ ደግሞ ፌስቡክ ላይም እየገባው ብዙ አፋኝ ጨቋኝ የሆኑ ህገ መንግስታዊ ድንጋጌዎችንና ስርዓቶችን የሰብአዊ መብት ጥሰቶችን አጋልጣለሁ እና በዚህ ምክንያት እንግዲህ ቅድም ያሳየኋችሁ ቪዲዮ በኋላ ነበር እኔና የሐረሪ ብሔራዊ ክልላዊ መንግስት በይፋ ቅራኔ ውስጥ የገባ ነው ማለት ነው። እንግዲህ እነሱ ባያውቁም እኔ በሶሻል ሚዲያ በፌክ አካውንት ፌስቡክ ላይ ብዙ ነገር እጽፍ ነበር፣ ግን አያውቁም ነበር። ያው ጠቅላይ ሚኒስቴሩ በእኔ ዘመን ታሳሪና አሳሪ የለም፣ አሳዳጅና ተሳዳጅ የለም፣ ማንም ሰው ሀሳቡን በነፃ መግለጽ ይችላል ስላሉ እሱን ሰምቼ እንግዲህ የመጀመሪያ ስራዬ እሳቸው የተናገሩትን ቃል የገቡትን ነገር እዛው ባገኘሁት መድረክ ላይ ተግባራዊ ማድረግ ነበር። ግን ያው ምላሹ ጥሩ አልነበረም። እንግዲህ በ2019 አካባቢ ታስሬ ነበር። የኔ ጥፋት የሆነው ደግሞ የሐረርን ህዝብ በደል መናገር ነበር በአደባባይ። ከዛ በኋላ በጠቅላይ ሚኒስትሩ ጥያቄ መሰረት ቤተ መንግስት ተገኝቼ ጥያቄ ከጠየቅኩ በኋላ እንግዲህ ከዛ በኋላ ኢሳትም ላይ ሌሎች ሚዲያዎች አስራት እና ሌሎች ሚዲያዎች ላይ የዩቲዩብ ቻናሎች ላይ ስለ ሐረርና ስለ ድሬዳዋ ድምፄን ማሰማት ጀመርኩ ማለት ነው። ከዛ በኋላ ያው እንግዲህ እንደምታውቁት ኦባንግ ሜቶ ሰው ነኝ የሚል ፕሮጀክት ላውንች አድርጎ ነበረ። ከሱ ጋራም ብዙ በሱ አማካኝነት ብዙ ሚዲያ እያገኘን ብዙ ስራ ሰርተን ነበር እና በመጨረሻ እንግዲህ ምንም በማላቀው ባላሰብበት ሁኔታ ከቤቴ ታስሬ የዛን ጊዜ አረብሳ ኮንዶሚኒየም ነበር የምኖረው። ገና እየለማ ነበር ያ አካባቢ 2019 ነው በፈረንጅ እና የዛኔ ከቤቴ ነው እንዲህ እኔ ያለሁበት 4ኛ ፎቅ ነው። ከ4ኛ ፎቅ ጩኸት ሰማሁኝና ፊት ለፊቴ ብሎክ ላይ በመስኮት ወጥቼ ሳይ አንድ ወንድ ፈርጠምጠም ያለ ሴት ይዞ ይደበድባል እና ስልኬ እጄ ላይ ስለነበረ በቃ ቪዲዮ ቀረስኩኝ ከላይ ሆኜ። ምክንያቱም እንግዲህ አልዘል እንግዲህ ከ4ኛ ፎቅ እና እሷ ፊት ለፊቴ ያለ ሌላ ብሎክ ላይ ነው ያለችው። ስለዚህ ቪዲዮ ቀረስኩኝና እሷም በጣም ተጎርታ ስለነበረ በዛው አራብሳ ግቢ ውስጥ ፖሊስ ጣቢያ ሄዳ አቤቱታ አቅርባ እንግዲህ ፖሊስ ይዛ መታ ልታሳስረው ስትል አራን ያልመታዋትም በፍጹም ብሎ ድርቅ አለ። እንግዲህ ጠዋት ነው ድርቅ ሲል እኔም ከላይ ሆኜ ሳልወርድ እየሰማሁት ነበር። እንግዲህ ከተኛውበት ነው እንደነገርኳቸው የተነሳሁት። ከዛ በኋላ ሲጨቃጨቁ ስሰማ እንዴ ይሄማ ማስረጃ ይሆናታል ለዚህ ሴት። እኔ ታዲያ የኢትዮጵያ ሕግ ባለሙያ ሴቶች ማህበር ስራ እኮ ቢሮ ብቻ አይደለም ያለው፣ ሴቶችን ከጥቃት መከላከል እስከሆነ ድረስ ይሄም ስራዬ ነው አልኩና የለበስኩትን ፒጃማ እንኳን አልቀየርኩትም፣ ከላይ ጃኬት እንኳን አልደረብኩም። ቲሸርት ብቻ ለብሼ ከኢትዮጵያ አየር መንገድ ይዤ የወረድኩትን ፎጣ እሱን ለብሼ ሄድኩኝ። ከዛ ለፖሊሱ አሳየሁት። ከዛ ይሄንማ እንፈልገዋለን አለኝ። ይሄን እንፈልገዋለን፣ ስለዚህ ፖሊስ ጣቢያ መምጣት አለብሽ አለኝ። እሺ ብዬ ፖሊስ ጣቢያ ተከትዬ መሄድ። ከዛ ተከትዬ እዛ ፖሊስ ጣቢያ ሲሄድ የሚገርማችሁ እዛ ግቢ ውስጥ
ፖሊስ ጣቢያ ግቢ ውስጥ እኔን ከሐረር ከተማ ከሐረር ከተማ መጥተው እኔን ይዘው ለመሄድ እዛ ፖሊስ ጣቢያ አራብሳ ፖሊስ ግቢ ውስጥ ተገናኘን ማለት ነው። እነሱ ከሐረር ሲመጡ እኔ ለነገሩ አቅ ነበረና ሲም ካርዱን አወጣውባቸው። ስለዚህ የትኛው ብሎክ ላይ እንዳለው ትሬስ ማድረግ አልቻሉም ነበር። እንግዲህ ወደ ብዙ ህንፃ ነው ያለው እና እዛ ህንፃ ውስጥ ቤት ለቤት ሊፈልጉ ይሆን አልገባኝም። ያው እንዳጋጣሚ እኔም እዛ በነገርኳችሁ አጋጣሚ ሄድኩኝ። እንግዲህ እዛው አገኙኝ። እንግዲህ ፖሊሱ ተወረወረና ላይ ያው ተጠመጠመብኝ ማለት ነው። ከዛ በኋላ እኔ ለፖሊሱ ለጣቢያው አዛዥ አይ እኔ እንደዚህ ነው አንዲት ህፃን ልጅ የ13 ዓመት ህፃን ልጅ ተገዳ ተደፍራ ምንነቱ ያልታወቀ ፈሳሽ ከእምብርቷ በታች ተደፍቶባት ነበረ እና እቺን ልጅ ጉዳይ እንግዲህ እንደነገርኳችሁ ስራዬ ነው ያስኩት። እኔ ነበርኩ በወቅቱ ሲኒየር ሌጋል አድቫይዘር ነበርኩኝ። እኔ ነበርኩ የዚህችን ልጅ ጉዳይ የምከታተለው። ምክንያቱም ከሐረር ሪፈር ተብላ ወደ ዘውዲቱ ሆስፒታል መታ ነበርና ዘውዲቱ ላይ የሚከታተላት እኔ ነኝ የነበረው እና ከነዚህ ሰዎች ጋር የዛኔ ያው ተፋጥጬ ነበር። ምክንያቱም ማስረጃ ነበር እጄ ላይ፣ እነሱ በጣም የሚፈልጉት ማስረጃ ነበር እና ለፖሊሱ አስረዳሁት። እንዲህ ተፈጽሟል፣ እኔ የምሰራው እንደዚህ ነው። ቤት ከፖሊስ ጋር ላከኝና መታወቂያ ላሳይ፣ ያለቆቼንም አድራሻ ልስጥና ደውለህ ማናገር ትችላለህ፣ ከነዚህ ሰዎች ጋር ስራን ያገናኘኝ ብዬ ነገርኩት። ስነግረው ምንም ሊያምነኝ አልቻለም። ያው ፖሊስ ለፖሊስ የትኛውም ቢሆን ያው ይስማማሉና ለማንኛውም እዚህ ትሁን አለና ቅዳሜ ጠዋት ነው የተያዝኩት። ቀኑን ሙሉ እዛው አልኩኝ። ከዛ አመሻሹ ላይ ስልኬን እንኳን እንድደውል የትም ቦታ እንድደውል አልፈቀዱልኝም። ማንም ጋር እንድደውል አልፈቀዱ፣ ተቀበሉኝ ስልኬን። ከዛ በኋላ ማምሻ ላይ ወደ ማዕከላዊ ትሄጃለሽ ተብዬ ማዕከላዊ ሄድኩኝ። በመኪና ማዕከላዊ ወሰዱኝና ማዕከላዊ ደግሞ እንዲህ ነው እነዚህ ሰዎች ተከትለው ይዘው ይመጡ። እነሱ ሀሳባቸው ከአራብሳ ሌሊቱን ሁሉ ይዘው ሊሄዱ ነበረ። ግን ፖሊሱ በኋላ ብጠየቅስ አይነት ነገር ገባው መሰለኝ። ወደ ማዕከላዊ እኔ መወሰን አልችልም፣ ማዕከላዊ ትሄዳልና ማዕከላዊ እንዲሄድ አደረገ። ማዕከላዊ ከሄድኩ በኋላ መሽቷል። ምሽት 2 ሰዓት እንደዚህ ሆኗል ስደርስ። ከዛ በኋላ ማዕከላዊ ላሉትም አስረዳሁኝ። እንዲህ ነው ብዬ አስረዳው። በኋላ እነዚህ ሰዎች ወንጀል ለማዳፈን ነው፣ የዚች ልጅ ደፋሪና ገዳይ ማስረጃው እኔ ጋር ነው ያለው እና አንድ ነገር ብሆን እኔ እንዳይልህ አንድ ነገር ብሆን ይጠፋል። የእሷ ብቻ ሳይሆን የብዙ ሰዎች በደል ማስረጃ እኔ ጋር አለ ብዬ ለኮማንደሩ ለነበረው አስረዳሁት። ከዛ ችግር የለም አትሄድም ትደር አለ። እዛው ማዕከላዊ አደርኩ። የሚገርማችሁ ሌሊት 11 ሰዓት ቀስቅሰውኝ ወደ ሐረር ጉዞ 11 ሰዓት ሌሊት እና ለምን ከፌደራል ፖሊስ ለሐረሪ ክልል ፖሊስ በማን ለምን እንደተሰጠው አሁን መናገር እዚህ ጋር አልፈልግም። ግን ተላልፌ የተሰጠው የነበረው ኮማንደሩ የዕለቱ ተረኛ መኮንን የነበረው ትደር ብሎ ነው። የአዲስ አበባ ነዋሪ ነኝ አስረዳሁት። የአዲስ አበባ ነዋሪ ነኝ፣ መጠየቅ ካለብኝም እዚሁ ነው መጠየቅ ያለብኝ። ስለዚህ ሐረር ከተማ 500 ምናምን ኪሎ ሜትር ድረስ መሄድ የለብኝም ብዬ ከሱ ጋራ ተነጋግሬ ያለውንም ነገር አስረድቼው እሺ ብሎኝ ሄዶ ነበር። ግን ያው ማታ ያደረው ፖሊስ ተረኛ መኮንን የማታው ተረኛ መኮንን ነው እንግዲህ አሳልፎ ይሰጠኝ ማለት ነው። ከዛ በኋላ ሐረር ተወሰድኩኝ። ሐረር ከተወሰድኩ በኋላ በጣም ሶሻል ሚዲያ ላይ ያልጠበቅኩት ውዝግብ ነበረ። ምክንያቱም የመጀመሪያ የአብይ አህመድ ታሳሪ የለውጡ ታሳሪ እኔ ነኝ። ከኔ በኋላ ከኔ ሳምንት በኋላ መሰለኝ ያየሰው ሽመልስ ኢትዮ ፎረም ከዛ በኋላ መሰለኝ የታሰረው እና አጠቃላይ 2 እስረኞች ነበርን። እንግዲህ እሱ እንደመጣ የፖለቲካ እስረኞች የለውጡ ሰሞን ጠቅላይ ሚኒስቴሩ ወደ ስልጣን እንደመጣ እንዳለ የፖለቲካ እስረኞች በሙሉ ተለቀው ነበር እና የመጀመሪያው እኔ ቀጥሎ ያየሰው 2 ብቻ ነበር እኔ ነበር ነው።
ከዛ በኋላ እንግዲህ ከ30 ምናምን ቀን እስር በኋላ የተከሰስኩበት ከእንደገና የፍርድ ያለው ሂደቱ ምናምን እጅግ በጣም የሚያስቅና የሚያሳቅቅ ነበረ። ምክንያቱም ፍርድ ቤቱ ራሱ በአገዛዙ ስር የነበረው በክልሉ መንግስት ስር ያለው በዛ ተጽዕኖ ስር ነው። ምክንያቱም ፕሬዝዳንቱ የክልሉ ፕሬዝዳንት በቀጥታ የሚሾማቸው የሚሽራቸው ዳኞች ናቸው ያሉት እና ያው ገለልተኝነትም ይጠበቃል ብዬ አላስብም። ያው ዳኛውም ጸረ ሙስናውም ሁሉም በአንድ ብሔር የበላይነት የተዋቀረ ስለሆነ እንግዲህ ከዛ በኋላ እዛ የነበረው ሂደት እንዲያጥር ባጭር እንዲቀጭ ሶሻል ሚዲያ ላይ በጣም 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 ትልቁን ሚና የተጫወተው ሶሻል ሚዲያ ነው። እንግዲህ መንግስትም አጠቃላይ ትኩረት እኔ ላይ ነበር የነበረው እና ያው እንትኔ ዋስትናም ከልክለውኝ ራሴ ተከስሼ ችሎት የሚቀርቡት ግን ቤተሰቦቼ ነበሩ እና ፍርድ ቤት እንኳን እንድቀርብ እድል አልሰጡኝም ነበር። ደግሞ በተደጋጋሚ ሲጠይቁኝ የነበረው መረጃ የሚሰጡኝ ሰዎች እነማን እንደሆኑ ነው። መረጃ የሚሰጡኝ ሰዎች ነው የሚፈልጉት። ምክንያቱም ብዙ የሰብአዊ መብት ጥሰት፣ ግድያ፣ ብዙ ነገር ነው፣ ዝርፊያ፣ የመሬት ዝርፊያ በጣም 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 የሚገርም እንትን ነበረ። መረጃዎች ነበሩ ሲደርሱኝ የነበሩት። እነሱም ሶሻል ሚዲያ ላይ ማስረጃ መኖሩን ካረጋገጥኩ በኋላ ፖስት አደረግ ነበር እና በአብዛኛው ደግሞ እኔ ስናገር የነበረው መጀመሪያም ጠቅላይ ሚኒስትሩን ጠይቄ የነበረው በክልሉ አፓርታይዳዊ ስርዓት የሚያራምድ ህገ መንግስት እና በአብዛኛው የኔ ፖስቶች የክልሉን ህገ መንግስት ስክሪንሾት እያደረግኩኝ እያንዳንዳቸውን ገጽ በገጽ መተቸት ነበረ እና ያ ትችት ብዙ አሳሰባቸው ይመስለኛል እና ለዛ ነው እንግዲህ ለመታሰር የበቃሁት። መጨረሻ ላይ እንግዲህ ከብዙ አድካሚ ጭቅጭቅ በኋላ እኔንም ፋይሌንም ወደ ፌዴራል እንዲያስረክቡ በዛ ጊዜ ወይዘሮ አዳነች አቤቤ የአሁኗ ከንቲባ የጠቅላይ አቃቢ ህግ ነበሩ፣ ታስታውሱ እንደሆነ ማለት ነው። እና እንግዲህ 7 ሰዓት ዜና ላይ ተጠየቁ። ጋዜጠኞችን በሚያናግሩበት ጊዜ ከአንዱ ጋዜጠኛ ስለኔ ጉዳይ ተጠይቀው አይ የእሷን ጉዳይ ወደ አዲስ አበባ ከነ ፋይሏ እንድትመጣ ደብዳቤ ጽፈናል ተባለ። እንግዲህ ቀን 7 ሰዓት ላይ ይሄ ዜና ተነገረ። ማታ መጡና ትሄጃለሽ አሁን ሲሉኝ ነው እኔ አሁን አልሄድም፣ እናንተን አላምንም፣ በዚህ ላይ ሲነጋ ነው የሚሄደው፣ የፌዴራል ፖሊስ አጃቢም እፈልጋለሁ፣ እናንተን አላምናችሁም አልኩና እንግዲህ በነጋታው ምሽት 11 ሰዓት ላይ 2 የፌዴራል ፖሊስ አጃቢዎች መጥተው እኔንም ፋይሌንም ለአዲስ አበባ ጠቅላይ አቃቢ ህግ አስረክበውኛል ማለት ነው እና እኔንም ፋይሌንም ለአዲስ አበባ ለፌዴራል ልዩ ልዩ ወንጀሎች ዳይሬክተሮች የሚል ወደ ቄራ መሄጃ ከሜክሲኮ ቄራ መሄጃ ላይ ድሮ ፌዴራል ጉዳዮች ቢሮ የነበረበት እዛ ወስደው አስረከቡኝ ማለት ነው እና ከዛ በኋላ እንግዲህ በመታወቂያ ዋስ ተለቅቄ ያለው ማለት ነው እና ሂደቱ ይሄ ነበረ እና በዚህም አላበቃም። ከዛ በኋላም ሁለተኛ ዙር እኔም ታስሬ ነበረ እና ስላሰሩኝ ብዬ ፈርቼ ዝም አላልኩም። ምክንያቱም እንቅልፍ መተኛት እንኳን ከልክሎኝ ነበር ከህዝብ የሚደርሰኝ መረጃ ማለት ነው። ከዛ በኋላ ጥቂት 1-6 ወር ምናምን ቆይተው ተመልሰው ሊያስሩኝ እንደመጡ ያው መረጃ ደረሰኝ። ከዛ እኔም ተነስቼ ከሀገር ወጣው ማለት ነው። በዚህ ሁኔታ ነው ከሀገር የወጣሁት። ምክንያቱም እዛ ሆኜ እኔን ከመታገል ሞከርኩ። ቢያንስ እዛ ሆኜ ፊት ለፊት ከነሱ ጋር እስከ 2002 ዓመት ሞከርኩኝ። ግን የተረፈኝ እስር ነው። የመጀመሪያውን ዙር ያው ታሳሪም ስላልነበረ እንዳለ ጠቅላይ ሚኒስትሩ ያሉት ቃል ሁሉም ያመነበት ጊዜ ስለነበረ አለፉኝ። ከዛ በኋላ እኮ ብዙ ሰው ታሰረ። አይ አሁንማ ልረሳ ነው ከታሰርኩ ብዬ አገር ጥዬ ወጣው ማለት ነው። ግን ካለሁበት ሆኜ ከሀገር ከወጣው 6 ዓመት ሆኖኛል። አንድም ቀን አቋርጬ ያለቅም። አንድ ቀን
ሳልጽፍ ወይ ስለ ሐረርጌ አጠቃላይ ሳልናገር አልፌ አላውቅም። እንግዲህ ሂደቱ ይሄንን ነው የሚመስለው የነበረው ማለት ነው። ሌላው ማንሳት የምፈልገው ነጥብ እንግዲህ ስለ ሐረር ከተማ ነው። ሐረር ከተማ ማለት የሐረርጌ የምስራቅ ኢትዮጵያ ዋና ከተማ ማለት ነው። 19 ቀበሌ የነበራት በጣም ትንሽ ከተማ ነበረች እና እዛ ከተማ ላይ የተፈጸሙ የሰብአዊ መብት ጥሰቶች፣ ዘር ማጥፋት እንዲሁም አንድ ህዝብ ላይ ጥቃት ለመሰንዘር ታልሞ ናሬሽን በተስፋዬ ገብረአብ ተሰርቶ እንግዲህ ዘራችን ጠፍቷል፣ አፄ ምኒልክ ዘራችንን ባያጠፋ ኖሮ ዛሬ ላይ ቁጥራችን ብዙ ይሆን ነበር በሚሉ አካላት ተስፋዬ ገብረአብ ናሬሽኑን ጽፎላቸው የጀጎል ልባዊ ወጎች በሚል በአፄ ምኒልክ ዘመን የነበሩ እንግዲህ የነበረውን ነገር ከአያቶቼ ሰምቻለሁ የሚሉ አንድ አመቱላ የሚባሉ ሴትዮ ተስፋዬ ገብረአብ የፈጠራቸው ካራክተር ነበሩና እሳቸው ከአያቶቻቸው የሰሙትን እየነገሩት 90ዎቹ ላይ አፄ ምኒልክ እንግዲህ ሐረሪ ህዝብ ላይ አደረሱ ያሉትን በደል እንግዲህ ጽፎ አስቀመጠ ማለት ነው። ተስፋዬ ገብረአብ በምን እንደሚታወቅ ታውቃላችሁ። እንዳለ ጽፎቹ ዝም ብለው ተራ ክሌም እንጂ በማስረጃነት የሚደገፉ አይደሉም የትኛውም የጻፋቸው። ሐረር ከተማም ላይ የጀጎል ልባዊ ወጎችን የጻፈው በዘጠናዎቹ ነው። እንግዲህ ከሀገር ከወጣ በኋላ የስደተኛው ማስታወሻ በሚል እዛ ስር የጀጎል ልባዊ ወጎች በሚል ነው ያንን የጻፈው እና የተሰራው ነገር እጅግ በጣም የሚያሳፍር ነው። ያልተፈጠረ ጭራሽ አንዲት የታሪክ ማስረጃ የሌለው በመሆኑ እሱ ራሱ ይሄ ነገር እንዴት ሊሆን ይችላል? ካሁኑ ይሄን ያህል ዓመት እንግዲህ 27 ዓመት መጤ ወራሪ ሰፋሪ እንዲያ እየተባለ ብዙ ህዝብ ሐረር ከተማ ውስጥ ሰለባ ሆኗል። ብዙ ነገር ተፈጽሟል እና ይሄ ነገር የሆነ ቦታ ሊያበቃ ይገባል የሚል እንትን ነበረኝና ብዙም እፈልግ ጠይቅም ነበረ የተስፋዬ ገብረአብን መጽሐፍ ካነበብኩት በኋላ ማለት ነውና ከዛ በኋላ እንግዲህ ስለሱም ማውራት ጀመርኩኝ ማለት በይፋ ብዙ የታሪክ መጽሐፎችን አገላበጥኩ። በአፄ ምኒልክ ደግሞ ዘመን በጣም ብዙ የውጭ ጸሐፍት እሳቸው ጋር መተው በዛው ከእሳቸው ጋር ጦርነት ሲሄዱ አብረው እየሄዱ ብዙ የዘገቡ አሉና እነሱንም በማየት በመመርመር አፄ ምኒልክ ላይ የተሰራው ናሬሽን ውሸት እንደሆነ አረጋገጥኩኝ። አሁን የአፄ ምኒልክ ላይ የተሰራ ናሬሽን ከአሁን ጋር ምን ግንኙነት አለው የምትሉ ከሆነ ሐረር ከተማ ውስጥ ህገ መንግስቱ መግቢያው ላይ ሐረር ከተማ ውስጥ በአፄ ምኒልክ ዘመን የዘር ማጥፋት ደርሶብናል፣ ትላንትና የገደሉንን ዛሬ ያገኘናቸው አይነት መልእክት ያለው ህገ መንግስት ተቀርጾ ህገ መንግስቱ መግቢያ ላይ ተቀምጧል። በነፍጠኛው ስርዓት ስንንገላታ ስንሰቃይ ነበረ፣ ብዙ በደል ሲደርስብን ነበረ እና አሁን ግን ያው የኛ ነው ጊዜው አይነት እንድምታ ያለው የህገ መንግስት መግቢያ ቀርጸዋል እና ሁል ጊዜ ያንን አየዋለሁ። ምክንያቱም በአፄ ምኒልክ ዘመን ለተፈጠረ ነገር እውነት እንኳን ተፈጠረ ከተባለ አሁን ላይ ያለው ህዝብ ምን ያገናኘው? ምንም የሚያገናኘው ነገር የለም። ይህንን አጠቃላይ አሁን እንዲሁ ሐረር ላይ እንትን ያሉትን እንደመነሻ ልውሰዳቸው እንጂ እያንዳንዱን ነገር በዝርዝር እናየዋለን። የተጻፈው ናሬሽን ምን ነበረ፣ እነሱን ናሬሽኖች ተረት መሆናቸውን ለማረጋገጥ የሄድኩበትን ስቴፕ ሁሉ ወደፊት አቀርበዋለሁ። ሌላው ለሐረርጌ ህዝብ ከሚዲያ ማጣት ቀጥሎ ሌላው ችግር ደግሞ ይሄ ነው። ዋነኛው ችግር ይሄ ነው እና ብዙ ሐረር ላይ የሐረር ነዋሪዎች ብዙ ዋጋ ከፍለዋል። እንግዲህ ሌላው ተጨማሪ ማንሳት የምፈልገው ነገር ሐረር ከተማ ላይ የሐረር ከተማውን የነገርኳችሁ የ19ኙ ቀበሌ ሲደመር ሳይፈልጉ ወደ ሐረር የተካለሉ 17 የገጠር ቀበሌዎች ተደምረው በድምር 36 ቀበሌ ነች ሐረር እና ይሄንን ህገ መንግስቱ ሐረር በሽግግሩ ወቅት ብዙ የተፈጠሩ ነገሮች ነበሩ። እነዛን ነገሮች
ማንሳት እና ማየት ግዴታ አለብን። ሐረር በሽግግሩ መንግስት ወቅት ብዙ ዴሞግራፊ ተቀይሯል። በጣም ብዙ ሰዎች የደረሱበት አይታወቁም። ብዙ ነገር ተፈጥሯል እና እንደነገርኳችሁ ተስፋዬ የጻፈው ታሪክ ሌላ ነው። በክልሉ መንግስትም እየተጻፈ የሚታተመው የታሪክ መጽሐፍ እርስ በርሱ የሚቃረንና 10 ሰዎች ቢኖሩ 10ሩም የተለያየ ታሪክ ነው ስለ ሐረር የሚያወሩት። ግማሹ ከሐርላ ነው የመጣ ነው ይላሉ፣ ሌሎቹ እስራኤላውያን ነን ይላሉ፣ ግማሹ የመን፣ ግማሹ ቱርክ ነን ይላሉ እና በጣም የተለያየ ድብልቅልቅ ያለ ናሬሽን ያለውና ግራ እስኪገባኝ ድረስ ማለት ምንድን ነው ማለት ረጅም ጊዜ ሃይ ስኩል ተማሪ ሆኜ እንኳን ግራ ይገባኝ ነበረ የነበረው ነገር። እኔ የኢትዮጵያ የቀድሞ ሰራዊት አባል ልጅ ነኝ። ከመላው ኢትዮጵያ ተመርጦ ሐረር ከተማ መጥቶ ቀደም ሲል በአፄ ምኒልክ ዘመን ጣሊያንን ኦጋዴን ላይ፣ በደርግ ዘመን ደግሞ ከአዋሽ በታች ሙሉን እስከ ኦጋዴን ድረስ ከዚያድ ባሬ ጋር አገር ዳር ድንበር ለማስከበር ዋጋ የከፈለው ከመላው ኢትዮጵያ ተመርጦ የመጣው የኢትዮጵያ የቀድሞ ሰራዊት አባል ነው። እንግዲህ እነዛን ነፍጠኛ፣ ወራሪ፣ ሰፋሪ እየተባሉ ልክ ሐረር ከተማ ለመውረር የመጡ እስኪመስል ኢትዮጵያውያን እስካይመስሉ ድረስ ነው ትሪት ሲደረጉ የነበሩ እና ይህንንም በስፋት ማየት አለብን። ምክንያቱም ይህን ነገር የኢትዮጵያ ሕዝብ እንዲያውቅ እፈልጋለሁ ምን እንደተደረገ። ምክንያቱም ሐረር የመቻቻል የፍቅር ከተማ እየተባለ በጣም እጅግ አሳቃቂ አስከፊ የሆኑ ወንጀሎች ተደብቀዋል እና እነሱን መግለጥ እፈልጋለሁ። በእነሱ ላይ አሁን ጊዜው በቃ አለፈ። አሁን በእነዚህ ጉዳዮች መነጋገር መቻል አለብን። አጠቃላይ የተፈጠረውን ነገር በትክክል መነጋገር መቻል አለብን። ህገ መንግስቱ ከመጽደቁ በፊት 1986 ላይ እንደ ኢትዮጵያ ቤትና ህዝብ ቆጠራ ተካሂዶ ነበር። እዛ ቤትና ህዝብ ቆጠራ ላይ 63% አማራ፣ 15% ሐረሪ፣ ሶስተኛ ደረጃ ላይ 14% ኦሮሞ ነው። ይሄ የ19ኙ ቀበሌ ነው። በተጨማሪ በሐረር ከተማ ዙሪያ የሚገኙ የቀበሌ ገበሬ ማህበራት ተሰብስበው ወደ ሐረር እንዲካለሉ ተደርገዋል። ስለዚህ እነሱ ደግሞ ሁንደኔ ዙሪያ ይባላሉ። ሁንደኔ ዙሪያ ላይ ደግሞ 86% ኦሮሞ ነው ማለት ነው። ስለዚህ ሐረር ላይ ማጆሪቲ አማራና ኦሮሞ ነው። እነዚህ የነገርኳችሁ የገጠር ቀበሌዎች እንዴት ወደ ሐረር እንደመጡ ሂደቱን ጠብቄ በማስረጃ የተደገፈ ትንተና አቀርባለሁ ማለት ነው። በመጨረሻ ማንሳት የምፈልገው ነገር የወያኔ ነፍጠኛን የማጥፋት ሴራ፣ ይሄንን በሰፊው ያውም እኔ ብቻ ሳልሆን ብዙ ማስረጃ የሚገኝበት ቃቂ የሰብአዊ መብት ጥሰት የተፈጸመበት ነገር ነውና ይሄንን በደንብ ሚዲያ ላይ መውጣት አለበት ብዬ ስለማምን ነው። ምክንያቱም ሐረር የመቻቻል የፍቅር ከተማ እየተባለ ሲዘፈን ነው የምናውቀው። ይህን ሁሉ ዓመት 35 ዓመት ሐረር ከተማ በዘፈን ብቻ ያለች፣ ለሌላው እንግዲህ ዳርፉር ክልሉን አስተዳድራለሁ ለሚሉት ደግሞ ዱባይ ሆና የኖረች ነች። አንድ ከተማ ውስጥ ሆነን አንገናኝም፣ ኢቭን ልጅነታችንን ጨምሮ ማለት ነው። ተስፋዬ ገብረአብ በጻፈው ተረት በሰራው ናሬሽን ተነስቶ የሐረር ህዝብ ዋጋ ከፍሏል። በጣም ብዙ ዋጋ ከፍሏል። ይሄ በነክፍሌ ወዳጆ የሚመራ በህዝብ ተወካዮች ምክር ቤት የተቋቋመ ቡድን ሐረር ከተማ በመምጣት 27 ጊዜ ስብሰባ በማካሄድ 27 ቃለ ጉባኤ በመያዝ ነው ሐረር እንግዲህ ከክልል 13ነት ወደ ሐረሪ ክልል ተብላ ለአንድ ብሔረሰብ በኢትዮጵያ ነገዶችና ጎሳዎች ዝርዝር ውስጥ የሌለ ብሔረሰብ ተሰጥቷል ማለት ነው። ወደ ማጠቃለያው ስገባ ወደፊት በሰፊው የተስፋዬ ገብረአብ
በአንድ ህዝብ ላይ የሰራው ናሬሽንና ሐሰተኛ ትርክት ምን አይነት ዋጋ አንድን ህዝብ መርጦ ባልተወለደው ማንነቱ ምን ያህል ዋጋ ላለፉት 35 ዓመታት እንዳስከፈለው አብረን የምናይ ይሆናል። መጽሐፉ የጀጎል ልባዊ ወጎች በሚል የተጻፈ ነው። ራሱን የቻለ ሳይሆን ተስፋዬ ገብረአብ ከሀገር ከወጣ በኋላ በደራሲው ማስታወሻ በሚል ስር ነው የጀጎል ልባዊ ወጎች የሚል ትርክቱን መርዙን ያስቀምጠው ማለት ነው። ያንን ትርክት ተከትሎ 35 ዓመት ሙሉ የሐረር ህዝብ ሲሰቃይ ብዙ መከራ ሲከፍል ነበር። ሌላው የሐረር ህዝብ በደል ህገ መንግስታዊ ነው። በህገ መንግስቱ የተደገፈ የአንድን ህዝብ በደል በህገ መንግስት ተደግፎ መበደላችሁ፣ መፈናቀላችሁ፣ መገደላችሁ ህጋዊ እንዲሆን ተደርጓል። መንግስት አያቀ፣ ህዝብ አያቀ፣ ህግ አያቀ። የፈለገ ነገር ቢደረግበት ማንም ከቁብ የሚቆጥረው የለም። የሐረር ህዝብ ከቆሙት በታች ከሞቱት በላይ ሆኖ ላለፉት 35 ዓመት ኖሯል። ሌላው እኔ በጣም የሚከነክነኝና የሚቆጨኝ ሐረርም ድሬዳዋም ላይ እንዲሁም በአጠቃላይ ምስራቅ ኢትዮጵያ ላይ የሞሉት የተማሩ እብዶች ናቸው። የተማሩ እብዶች ሊያውም የአንድ ብሔረሰብ በብዛት የአንድ ብሔረሰብ የሆኑ የተማሩ እብዶች ናቸው። ክፍት የስራ ቦታ እብደት ነው። እዚህ ጋር ዩኒቨርሲቲ እናት በእንደዛን አይነት በአፓርታይድ ስርዓት ልጇን አስተምራ ደረሰልኝ ብላ ዩኒቨርሲቲ ተመርቆ ሲመጣ አብዶ ገረባ ሰብስቦ የሚዞረው እቹ የፈረደባት የነፍጠኛ ልጅ ነው። አንደኛውና ዋነኛው የኢትዮጵያ ህዝብ እንዲያውቀው የምፈልገው ነገር ሐረር ላይ ያለ ነፍጠኛ ወራሪ ሰፋሪ ተብሎ የተገለለው ህዝብ በደሉ ህገ መንግስታዊ ሽፋን ያገኘ ነው። እንግዲህ ህገ መንግስቱ ለዚህ ነፍጠኛ ወራሪ ሰፋሪ ተብሎ መርጦ ባልተወለደው ማንነቱ ግድያ፣ መፈናቀል፣ ስራ ማጣት፣ ልማት፣ ፍትህ፣ ውሃ፣ መብራት አቶ ከቆረቆረው ከተማ ላይ ተነስቶ ጋራ ላይ እንዲወጣ ዋነኛ ምክንያት የሆነው ህገ መንግስቱ ነው። ስለዚህ ይህንንም ወደፊት በሰፊው አብረን እናየዋለን። ለዛሬው ግን በዚሁ ላጠቃል። ሳምንት በሰላም እንገናኝ። ደህና ሁኑ።